ታጋሽ ነኝ ዛሬ ይዤላችሁ የመጣሁት ልንገራችሁ። ለምን ትምህርት አልተማርሽም ምናምን የምትሉኝ ሰዎች ማለት ነው። እኔ ይኸውላችሁ ከምን አይነት ቤተሰብ እንደመጣሁ ልንገራችሁ። አባቴ አንድ በሬ ያለው አንድ አህያ አለው። እኩል ሲያርሱ ማለት ነው። አህያዋ እንዳይደክማት እኔ አርስ ነበረ እንደዚህ ይዤው ማለት ነው። ይሄ ማረሻው አለ አይደል የሚታረስበት ስሙ ስለጠፋብኝ ነው። ከእንደዚህ አይነት ማህበረሰብ ወጥቼ እንዴት ነው ተምሬ ትልቅ ደረጃ ደርሼ የሚለው ሐሳብ አልነበረኝም በሰዓቱ ማለት ነው። ለምን እንደምታውቁት ደግሞ ክፍለ ሀገር ልጆች ስትሆኑ በ10 አመታችሁ ነው ወይ በ12 አመታችሁ ነው ወደ ትምህርት ሂዱ የምትባሉት እንጂ ትንሽ በ4 አመታችሁ እንደ አዲስ አበባ ልጅ ሂዱ ተማሩ አትባሉ። ለምን አብዛኛው የክፍለ ሀገር ልጅ ስለሚያውቀው ማለት ነው። ስለዚህ በእንደዚህ ሁኔታ ነው ያልተማርኩት። የአባቴ እናቴን ችግር እያየው እኔ ወደ ትምህርት ገበታ እንዴት ልሂድ፣ እንዴት ልሰደድ፣ ማን ይስደደኝ ሲጀመር እና ከእንደዚህ በእንደዚህ ሳልማር ቆየው። ግን እግዚአብሔር ይመስገን አሁን ትምህርቴን እየተማርኩ ነው። እናንተ የውላችሁ ምንም ነገር ማድረግ ትችላላችሁ። እሺ መማር ትችላላችሁ። የእውነት የምሬን ነው። ግን ስትማሩ ወይኔ እናቴ የዛኔ እንደዚህ ብታስተምረኝ ኖሮ፣ ወይኔ አባቴ የዛኔ ቢያስተምረኝ ኖሮ፣ እነሱ ቢችሉ ምንም ነገር ያደርጉላችሁ ነበር። እናት አባቶቻችሁ ስለማይችሉ ነው፣ በቃ ስለሌላቸው ነው እንዴ። እና ደግሞ እናንተ ተረዱ። እሺ አንዳንዴ አሁን ብዙ ልጆች ማለት ነው የምታወሩኛላችሁ፣ እናቴ እኮ ናት አባቴ እኮ ነው እንደዚህ ያደረገው ነው። እነሱ ቢኖራቸው ቢያስተምሯቸው በስነ ስርዓት እንደማንኛውም ልጅ ብታድጉላቸው ደስ ይላቸዋል። ግን የላቸውም። በምን ያስተምሯችሁ? እና እናት አባቶቻችሁን አትውቀሱ። አሁንም መማር ይቻላል። የምሬን ነው። መማር ይቻላል ብለን እናስብና መማር ያስፈልጋል። እኔ በእውነቱ ማለት ነው በፊት ልጅ ሆኜ የእናት አባቴን ችግር ያ በአህያው የሚያርሰውን አባቴ እንዴት ነው ተጣጥሬ በሬ ለመግዛት ነው እንጂ የኔ ዓላማ ማለት ነው ትምህርቴን ተምሬ ኮሌጅ ገብቼ እንደዚህ የሚል ውስጤ ላይ አልነበረም። እኔ እንደውንም ትልቅ ነኝ በሰዓቱ 12 አመት ልጅ ማለት እኔ በጣም ትልቅ ነኝ። ወደ ከተማ በሲሄድ 12 አመት ልጅ ሆኜ ነው የሄድኩት ማለት ነው። ትዝ ካላችሁ አንድ ልጅ ከኦሮሞ ሀገር ማለት ነው ሲመጣ የስንት አመት የ7 አመት ልጅ ሆኖ ነው ምናምን የእናቱን የአባቱን ችግር ሲያይ መኪና ውስጥ ተደብቆ እንደሆነም በጣም መነጋገሪያ ሆኖ ነበር። አዶናይ ሁላ አግኝቶታል እሱ ልጅ ማለት ነው። መኪና ውስጥ ተደብቆ የመጣው ልጅ ታስታውሱታላችሁ አይደል? የእናቴ አባት ችግር ይሄን አክል ነው። እናቴን እንዴት እረዳለሁ ብሎ ነው እንግዲህ በልጅነቱ ያሁን ባሁን ሰዓት እንዴት በቃ እናቴን በምን በኩል ነው መረዳት ብሎ በ7 አመቱ መኪና ውስጥ ተደብቆ የመጣ ልጅ አለ። እኔ ዛኔ እንኳን ተምሬ እንደዚህ ደረጃ ደርሼ ምናምን አልነበረም። ማንም አያስበውም በሰዓቱ። ለምን ችግረኛ ቤተሰብ ከሆንክ የእናት አባትህን ችግር እያየ የምትበላው የምትጠጣውን ሳይኖርክ እንዴት ነው የኔ አባት ደፍተር ግዛልኝ ብል እስክሪፕቶ ግዛልኝ ብል እንዴት ነው ወደ ትምህርት ቤት የምትሄደው? አትሄደው። እና አይወደ ከአንድ ከተማ ስደደኝ ነው አባቴን ያልኩት ልጅ ሆኜ በቃ የሆነ ቦታ ብሄድ ሰራለሁ፣ እናንተንም እለውጣለሁ፣ እኔም እለወጣለሁ ብዬ ያሰብኩት ትምህርት የሚያስፈልገኛል መሰለኝም ነበረ በሰዓቱ። ግን አሁን እግዚአብሔር ይመስገን ሁሉ ነገር አግኝቻለሁ። እግዚአብሔር ይመስገን የኔም ታናናሾች አድገዋል፣ ትልቅ ደረጃ ደርሰዋልና ጊዜ ያልፋል። እሺ እናንተ ብቻ ታገሱት። እናንተ ብቻ ጌታ ይጠብቅሃለሁ በሉት። እሺ ማልፍ ነገር የለም። እና እንደዚህ ላችኋለሁ የዩቲዩብ ቤተሰቦቼ። በጣም ብዙ ነው ስለኔ እውነት ተወርቶ አያውቅም። እግዚአብሔርን እኔ ባወራው አያልቅም ማለት በዚህች እድሜ ያየሁት በጣም ብዙ ነገር አለ። ግን እግዚአብሔር ይመስገን አሁን ለዚህ ደረጃ ደርሻለሁ። እና አንዴ ምን እንዳጋጠመኝ ልንገራችሁ። እኔ አዲስ አበባ ያለው ሙያ ነበረኝ፣ ልብስ ስፌት ነበረ የምሰራውና በጣም አሪፍ ስራ ነበረ በሰዓቱ ማለት ነው። ልብስ ስፌት እየሰራው ሰው ጋር ተጠግቼ ነው ያለሁት። ሰው ጋር ተጠግታችሁ ስትኖሩ እንግዲህ ታውቁታላችሁ እያንዳንዱ ያለውን ነገር ማለት ነውና ትግስቴን ነው አሁን እየነገርኳችሁ ያለሁት ሌላ ነገር አይደለም። እሺ ጠዋት 12 ሰዓት ከእንቅልፌ እነሳለሁ፣ ግቢ ጠርጋለሁ፣ ቤት አጸዳለሁ፣ ቁርስ ሰርቼ እሄዳለሁ። 2 ሰዓት ነው ወደ ስራዬ የምወጣው። ከዛ 12 ሰዓት ሲል እመጣለሁ ከስራዬ። የሚታጠብ ዕቃ ካለ አጥቤ እንጀራ ጋግሬ። ለምን መሰላችሁ ይሄንን ነገር ያደረኩት?
በቃ ነገ ያልፋል ብዬ ስለማስብ ማለት ነው። ማንም ሰው ሳይቸገር የኖረ ሰው የለም በነገራችን ላይ እና ታጋሽ ሴት ያልኩት ዩቲዩቤን ለዛ ነው። አበረታቱኝ፣ አግዙኝ እላችኋለሁ። መልካም ቀን